ካምዳህ ነው 5 ሳንቲም የለውም እንኳን አስመጥቶ ሊልቅ ይቀርና እኔ በቅርብ ወደ አምላኩ ልልከው ነው። የት ነው ያለው? በቃ ተውሽቶ ነቢ ጋዱዝ ቪዲ ደግሞ እኮ ተንፍሷል። ችግር የለውም። በልጋ አይደል እንደ ያለው ጎሚስቱ አሰራው የጋቢናው መስታወት ደግሞ ተሰብሮ ብርድ ያስመታል። ይቅርብ ችግር የለውም። ይሄን ጠመጥማለሁ። ፍሬን እኮ ደግሞ ተበላሽቷል። አይዝልህ አሁን እየነዳው አይደል እንዴ ምን ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበሉ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ፣ ቀናችሁን ሞቅ ያደርጋሉ የምንለው ቪዲዮ ይዘንላችሁ ቀርበናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ዘና ፈታ ማለት ነው። እንዲሁም ይህን ቪዲዮ እስከ መጨረሻ ያሳችሁ። ከተመቻችሁ ይመቻችሁ። ወይዘሮ አረጋይ ወየኔት አትየሽ ምነሽ እንዳሉ መብራት አለ ወይ? አዎ አለ። እንጀራ ልትጋግር ፈልጋለሁ። የተላጠሽ ፈልገው ያዙት። ቆሻሻ እንጀራ ያወጣል። ኦኬ የይቅርታ ስጦታ በተሳሳተ ሰዓት ሲላክልኝ ይላል። እስቲ እዚህ ቤት አቤት። ሰላም ነው? እንዴት ነህ? ሰላም ነው። ባይሽ ዴሊቨሪዎች ነን እና እና ከወይዘሮ ዝናሽ የተላከልህ የአራት ዓመት ፍቅረኛ። አዎ እና ይቅርታ ደብዳቤ። ኧረ እባክሽ ስጦታና ደብዳቤ ቪዲዮ ምናምን ልታሳያት። አንድ ወር ሙሉ ያላንተ ምን ያህል እንደከበደኝ አታውቅም። አሁን ደግሞ ፀጉሬን ኮኮስና ሮዝመሪ የተቀባው እንደ በፊት ኩሰኩስኛል ስላሰው ነው። ለባከነ ታረቅ ስጦታም አለ አይደል? ይሄን ይፈልጋል። አባ ሰላም አይደለም? አይ ሰላም ነው እናቴ ሰላም ነው። ነይ ምን ባለቤቴ ነች። ባለቤቴ አንድ ልጅ እናት ቅርብ ጊዜ ነው የወለደችና በወሊድ ምክንያት ወገቧን ትንሽ ይልሽ ባለፈው አልኩሽም ልብስ አጣቢያ እመጣለሁ አላልኩም? ቃል አልገባሁም? እናቴ በሳምንት 3 ቀን ሰኞ፣ ሮብ፣ ዓርብ እየመጣሽ ታጥቢያለሽ። ሂሳብ እንዳታስቢ ጭራሽ ከብላለሁ። ባባ ብቻ እኔ እኮ ስትቆይብኝ ነው የመጣው። መጣ እና አውራትና መጣው። እሺ ይኸውልሽ ስሚ እንዴ ፍቅረኛ አለክ አይደል እንዴ? የምን ፍቅረኛ? አራት ዓመት ፍቅረኛ አለክ አይደል? ይኸውልሽ ባለቤት ነሽ ነው? የ8 ዓመት ትዳሬ ነች እሷ። ፍቅረኛነቷ እኔ ነኝ ለሷ፣ እሷ ለኔ ውሽማ የነበረች። አንተ አቁም መቅረብ አቁም። ሂድ ዝጋታ። በዚህ ጊዜ እንዴት መግባባት what ብቻ እስቲ ወደ ቀጣዩ ቪዲዮ ተከታተሉ። ሁሌ መባላት አይ አምሴ is back። አይ አራጓጓኝ። አረ ምን እባክህ አጎቴ እኮ ነው አንበሳና ሚዳቆ ካላሳደክ ምናምን ብሎ ይዞ አይመጣም። አረ አንተ ልክ ነው። ትንሽ ከፍ ሲሉ በቃ ወደ ስራ ስወጣ ትደውላለች። አራም ሲይሪ በላይ ነው ስጋ ግዛ እኔ እችላለሁ እና ትላለች። አንዴ ሊበላት የበጠነ አራም ሲይሪ ድረስልኝ ምናምን አንተ ሮጬ እመጣለሁ። አራም ሲይሪ በላይ ነው አንተ ሊበላይ ሲል እዛ ሴት እዚህ ሴት አንተ ዳማቦን ነግሼ ነበር አትለኝም? ደሞ ሰፍ ማለት እኮ ነው በእናትህ። አምሴ is back ይላል። የምር የጠፋ ሰው ዌልካም ባክ ብለናል። እንኳን ደህና መጣ። እና ደግሞ በቃ የሚሰራቸው ስራዎች የድሮቹ በጣም ነበር የሚመቹኝ እና የመሳት ጠፋ በዛው። አሁን ደግሞ ያው ተመልሷል መሰለኝ። እስቲ ባክ ይላል። እስቲ ወደ ቀጣዩ ቪዲዮ። አንተ ልጅ አረ ስልክ እየጮህ ነው ናና መላበለ። መጣው ገላዬን እየታጠብኩ ነው እንዳታነሱት ደግሞ። አያንተ ነገር አንሱና ወሯ ታዲያ እናንሰውን እንዴ? አዎ ምን ችግር አለ? አዎ እንዴ ሄሎ ቤቢሽ ገላውን እየታጠበ ነው። መልእክት አለሽ እኔ እንዴ? ስብሰባ ላይ ነኝ አላለኝም ነበር እንዴ? ስብሰባ የወረዳ ነው በይ በእናትሽ። ምን አበላለሁ እንዴ? አስመጪና ላኪ ነኝ። አሁን ትልቅ ስብሰባ አለብኝ ከሰዓት በኋላ ያለኝ እሱ አይደል እንዴ? አስመጪና ላኪ ማ የኔ ልጅ ይሄ ቆሻሻ። ይኸውልሽ ልጁ ከካምዳህ ነው 5 ሳንቲም የለውም
እንኳን አስመጥቶ ሊልቅ ይቀርና እኔም በቅርቡ ወደ አምላኩ ልልከው ነው። ንገሪያት በእናትህ። ይኸውልሽ የኔ ልጅ ውሸታም ነው። ይሄ በሬ ወለደ የሆነ ልጅ ነው። እንዳታምኙ። እንኳን ሊያስመጣና ሊልክ ላይ ነው ያለው። አሁን ራሱ የኔን ሽሮ እየጠለዘ። አንዴ ቆይ ላቋርጥሽ። አንተ ልጅ አረባክህን ገላህን ባጃክ ሳትታጠብ መጥፎ እኮ ነው። ደግሞ ሳፋ ውስጥ ዱካ አድርገህ ተቀመጠ እንዳስፈነጠቀብኝ ሳፋዬ። እኔ ባጭሩ ምነግርሽ ይቅርብሽ ልጅ። እኔ አይኔ እያየ ሰዓት ውስጥ አልከትሽ። ምንድን ነው አባዬ? እሺ ምንድን ነው የሰራችሁት? ምን ማድረግ ይቻላል? እሺ ምን ማድረግ ይቻላል ብሎ እንዴ ብቻ እስቲ ወደ ቀጣይ ቪዲዮ ቡክት አድርጌ መጥቼ ጮትሻለሽ። ምንድነው ምንድነው ታቀጭ ማዘር እዛ የሌለ ቦክስ ላይ ምናምን ለምምር ላይ ናት። እሱ እዚህ ቡኮ እያቦካ ልጅ ያጫውታል። ዋው ብቻ እስቲ ጋይስ ወደ ቀጣዩ ቪዲዮ ጀበና ሰብረ ማዘርን አልመታም ስትልህ ይላል። እስቲ ነው ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው፣ ተጠራጣሪ ነው፣ ተጠራጣሪ ነው፣ ተጠራጣሪ ነው። ስማኝ የሆነ ጥያቄ ልጠይቅህ። የምር ተጠራጣሪ ነው። በቃ ተጠራጣሪ ነው። ወደ ቀጣዩ ቪዲዮ እስቲ አንድና ሁለት ለጊዜው አንድ ነው የምጠይቅህ። እንትን የሚለውን ሾው አይተዋል? ላጤ የሚለውን አይተዋል? ላጤ የሚለው ምንድን ነው? እሱ ሾው ነው። እሺ ምን እሺ ያለው አይተዋል ወይ? የት ነው ያለው? በቃ ተው። እሺ ችግር የለውም። ምን አያለው? ምን ማለት ቲክቶክ ላይ ነው? አይ በቃ ጥያቄ ልጠይቅህ ነበረ ስላላየኸው መጠየቅ አይጠበቅብኝም። እኔ ጋር የሚመጡ ሴቶች እኔን ለመፈተን ብቻ ነው እንደሚመጡት። እኔ እኮ ግራ ነው የገባኝ። አይበላቸው የት ነው ያለው? ብቻ እስቲ ወደ ቀጣዩ ቪዲዮ። ቤት ግን ከውስጥ ሲታይ ካናዳ ከውጭ ደግሞ ኡጋንዳ ይላል። እስቲ ምንድን ነው? ሀሪሪስ የመኪናውን ቁልፍ እውነትም ካናዳ እንዴ ጋይስ ምንድን ያየ ነው? ምንድን ነው? ውጩ ሌላ ውስጡ ሌላ። እንዲቻላል እንዴ? ብቻ እስቲ ወደ ቀጣይ ቪዲዮ። ቁልፍ መስጠት የማይወደው ጀለስ ይላል። እስቲ ቃል አመጣበት ነበር። ውይ ነዳጅ ጨርሳለች እኮ። ችግር የለውም ነዳጅ አስሞላዋለሁ። የኋላ ጎማው ደግሞ እኮ ተንፍሷል። ችግር የለውም በልጋ አይደል እንዴ ያለው ጎሚስቱ አስተውሏል። የጋቢናው መስታወት ደግሞ ተሰብሮ ብርድ ያስመታል። ይቅርብ። ችግር የለውም ይሄን እጠመጥማለሁ። ፍሬን እኮ ደግሞ ተበላሽቷል። አይዝልህ። አሁን እየነዳው አይደል እንዴ መጣው? ትሮ በቃ ደክሞታል። ቀኑን ሙሉ ስነዳው ነው ያለው። ይራፍበት እስቲ። በቃ እኮ አንደኛህን እኮ እንደዚህ ብለህ መገላገል እኮ ነው። አንሰጥም እያለ ይሄ ሁሉ ምክንያት ምናምን መደርደር። ዋው ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች እነዚህ ይመስሉ ነበር። በቀጣይ ባዝናኝ ቪዲዮዎች እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ደህና ቆዩ።